በክተራ በግንጂ ፍቅር እንደሚሸመት አያውቁም። ባልተማሩት ተገንብታ በተማሩት የምትሰቃይ ሀገር አለችን። የዛሬ ተመራቂ ወንድሞችና እህቶች ሰው ካለው ከፍሎ ወይም ቀንሶ ይሰጣል። ኢትዮጵያዊ ወላጅና ቤተሰብ ግን የሌላቸውን ለልጆቻቸው ይሰጣሉ፣ ያላገኙትን ለልጃቸው ያድላሉ። የብዙዎቻችን ወላጆችና አሳዳጊዎች ዲግሪ የላቸውም፣ ዩኒቨርሲቲ አልገቡም፣ ዶርሚተሪ፣ ላይብረሪ፣ ላቦራቶሪ አልረገጡም፣ ክሬዲት አወር፣ ሬግዛም፣ ላብስትሪት አያውቁም። በክተራ በግንጂ ፍቅር እንደሚሸመት አያውቁም። አንድ ነገር ግን ያውቃሉ፣ ጨለማ ውስጥ ሆኖ ለልጆቻቸው ማብራት፣ የማግ ጨርቅ ለብሶ ልጅን ጋዋን ማልበስ በደንብ ያውቃሉ። ሳይማሩ የተማረ መፍጠር፣ ሳይማሩ ሀገር መቀለብ፣ ሳይማሩ ሀገር መገንባት፣ ሳይማሩ ሀገርን በነፃነት ማቆየት በደንብ ያውቃሉ። በጥቅሉ የብዙዎቻችሁ ወላጆች የእናንተን እድል አላገኙም። እነሱ ያላገኙትን እድል ለእናንተ ስለሰጡ ከዚህ በላይ ፍቅር የለምና ወላጆቻችሁን ውደዱ። ሁሌም ስለ ኑሯቸውና ስለ ደህንነታቸው አስቡ። ከነዚህ ሞራለ ጠንካራ ቤተሰቦችና ማህበረሰቦች ጀርባ ደግሞ ኢትዮጵያ አለች፣ እናት ሀገር፣ ጥንተ ነገር፣ ስረ መሰረት፣ ላንድ ኦፍ ኦሪጂን፣ አን አይኮን ኦፍ ፍሪደም፣ ብትቆሰቁል የማትጠፋ፣ ብትገፋ የማትወድቅ፣ ብትታመም የማትሞት፣ ብትደይ የማትሰጠው የማታጣ ባለጸጋ ኢትዮጵያ። በልቶ ከሚርበው ለብሶ ከሚበርደው ሞልቶስ ከሚስገበገበው በላይ የሞራልና ክብር የምትሰራ ድንቅ ሀገር አለች ኢትዮጵያ። ባልተማሩት ተገንብታ በተማሩት የምትሰቃይ ሀገር አለችን። በክፉ ተግባራችን የተነሳ ዜጎቿ በድህነት የምንኖርባት ሀብታም ሀገር አለችን ኢትዮጵያ። እናም የዛሬ ተመራቂዎች ለነዚህ የከበሩ ወላጆችና ምስጢራዊት ሀገር ኢትዮጵያ ምን ታበረክቱ ይሆን? ልብ በሉ፣ በሀገራችን ብዙ ባለ ዲግሪዎች አሉ፣ ብዙ አዋቂዎች ግን የሉንም። ብዙ ባለሙያዎች አሉን፣ ችግር የሚፈቱ ግን ብዙ የሉንም። ብዙ የሚናገሩ እንጂ ብዙ የሚሰሩ የሉንም። ብዙ ስሜታውያን እንጂ ብዙ በምክንያትና በጥልቀት የሚያስቡ የሉንም። ብዙ የሚወስዱ እንጂ ብዙ የሚሰጡ የሉንም። የሚበቱን እንጂ የሚሰበስቡ ብዙ የሉንም። ሀገር የሚያቆስሉ እንጂ ሀገር የሚያክሙ ብዙ የሉንም። እንግዲህ እናንተ የትኛውን ቁጥር ትጨምሩ ይሆን? የተማረ ይግደለኝ ይላል አገሬ ሰው። የዚህን የተማረ ሰው የማክበር መገለጫ ስነ ቃል አሁን በፍካሪያዊ ትርጉሙ ሳይሆን በእማሪያዊ ትርጉሙ እውን እየሆነ ይመስላልና እናንተ ፍካሪያዊ ትርጉሙ እንድትይዙ ፈጣሪ እንዲረዳችሁ እመኛለሁ። አንድ ሊቅ እንዳለው መጥፎ ሰው ጥሩ ባለሙያ ሊሆን አይችልም፣ መጥፎ ባለሙያም መልካም ሰው ሊሆን አይችልም። እንግዲያውስ መልካም ሰውና ጥሩ ባለሙያ ለመሆን ትጉ። የተዋጣላችሁ ለሀገር ለወገን መከታ የምትባሉ ምሁር ባለሙያ የምትሆኑት የተስተካከለ ስብዕና ሲኖራችሁ ነው። ቅንነትን፣ ደግነትን፣ አዛኝነትን፣ ታታሪነትን፣ ለመማር ዝግጁነትን፣ ፈጣሪ መፍራትን ገንዘብ አድርጉ። በመንጋ ማጥፋት በጋራ መብላት እንጂ በጋራና በማንጋ ማሰብ አይቻልምና ብቻችሁን ሆናችሁ አስቡ። ሐሳባችሁን አካፍሉ፣ ስራ ላይ ግን ተባበሩ። ሕይወት በምዕራፍ የተከፋፈለች ናት። አንድ ምዕራፍ ሲያልቅ ሌላ ይከፈታል። በሕይወት ዘመናችሁ አንዱንና ወርቃማውን ምዕራፍ ዛሬ በስኬት ዘግታችሁታል። ለነገ ራሱ ክፋቱ ይበቃዋል። ስለ ነገ አትጨነቁ እንደተባለ ዛሬ ከወዳጅ ዘመዶቻችሁ ጋር ደስ ይበላችሁ። በዚህ ብርቅ በሆነች የደስታ ዕለታችሁ ደስታችሁ ፍጹም ይሆንላችሁ ዘንድ ልባዊ ምኞቴ ነው። ሕይወት ደስታና ሐዘን፣ ስኬትና ውድቀት፣ ማግኘትና ማጣት የሚፈራረቁባት በመሆኑ የጥበበኛውን ንጉሥ ሰለሞን ምትሃታዊ ቀለበት በመሃል እጃችሁ ያዙ። ታሪኩን የተወደደ ሚቴዎሎጂ ስለሆነ ልታውቁ ትችላላችሁ። ዚስ ቱ ሻል ፓስ አዌይ፣
ይህም ቢሆን ያልፋል የሚል ስለሆነ መከራ ሲገጥማችሁ ብዙ አትቆዝሙ፣ ደስታ ሲገጥማችሁም በጣም አትፈንድቁ። because this too shall pass away እንዲል በነገራችን ላይ የዛሬው ቀንም ያልፋል እና በዚህ በሚያልፈው ቀን ፍጹም ደስ ይበላችሁ፣ ደስታችሁን ቀድሱት። ያለ ልክ በመብላትና በመጠጣት ሳይሆን በህሊና እርካታ ወላጆቻችሁንና መምህራኖቻችሁን እና ፈጣሪን በማመስገን በልዩ ደስታ አክብሩት። ሂዱ፣ ዛሬም ደስ ይበላችሁ። በድጋሚ እንኳን ደስ ያላችሁ። እግዚአብሔር ዘመናችሁን ይባርክ። አመሰግናለሁ።